ከበረሰን ሃታቱ ነማ ቢራን በርባንደ ከፊወል አራርሱ ደንደዩ ኦሮሞ ረቢ ሃጎድ አመሴ ንጅድት አርገምቴቶ ወልተጂ ከኛ ከናኑ ኤቢስ ብየ ከኛ በየናገሃ ኑ ታሲስ አፋሉ ወሉ ታሲስ መሪ ከኛ መሪ ጋሪ ኑ ታሲስ ወልተኤ ወሊን ወልተኤ ረብኑ ሃታሲስ ሂራዬ ኬኛ ፊሬ ኬኛ ረብኑ ፈሙርቴሱ ወልጣን በይሰ ጉዳ ከኑ ፍላቱ ለፍት ኬኛ ተካራራምቱ ዳሎተ ኬኛ ተካራራምቱ ገራ tokko ለጴ tokko ከኑ ፍላቱ ወለከኑ ጃለችፍቱ ወለከኑ ደገፈችፍቱ ጥቃን ጀባ አከደገው ጀባን ቤካ አከደገው ቤካን ገገሳሳ አከደገው ወለገኛ ከጅራኑ ገገስቶ ተገራንሳኔ በላ በየከና ፍላቴ ጅርታ ያዋቀዩ አመኛፍ ግድራ በየከኛ ራከካፍቱ ዲገደንገለኑ ራከድቅጡ ነጋከኑ ፍላቱ ተኩማ ተከኑ በፍት ፈደከያተው በፊት ግን ለእናንተ ከሁሉ በፊት ሀገሬ ትቅደም ልመካከር ሀገርን ላድናት ብላችሁ ለመጣችሁ ለእናንተ ክብር ምስጋና ይገባችኋል። ተመስገኑ፣ ተባረኩ። ከዚህ የምንጠብቃቸው 3 መዎች ናቸው። የመጀመሪያው መግባባትን እንፈልጋለን፣ እንጠብቃለን። በእናንተ ጸሎት ነው የጸናው፣ እቺ ሀገር ጸናችሁ በእናንተ መተባበር ነው። ስለዚህ መግባባት እንዲመጣ የበለጠ የእናንተን ፍቅር ነው ምክክርን እንጠብቃለን። እጅግ በጣም አደራ ማለት የሚፈልገው የመጀመሪያው ላይ ነው። መግባባትን ከቤት ጀምሮ ከአካባቢ ጀምሮ በጠቅላላ በሀገሪቱ ውስጥ መግባባት ይሰፍን ዘንድ የእናንተን ምክር ለመጠበቅ ነው። ሁለተኛው መተማመን ነው። ሁለተኛው ከዚህ ይዘን የምንለው ሁለተኛው ነው። ያውም መተማመን እዚህ ስንመጣ ምንም አይደርስብንም ብለን የመጣ ነው። ይህ ብቻ አይደለም፣ መንግስትና ህዝብ ስተማመኑ ነው ሀገር የምትጸናውና የእናንተ ምክክር ለዚህ መተማመን ያበቃናል ብለን እናምናለን። ሶስተኛውና የመጨረሻው ምክክር መመካከር፣ በመመካከር ሀገርን ማጽናት ስለሚቻል ይሄንን ሁሉ ደግሞ እንድናደርግ የሚመካከሩ ብፁዓን ናቸው፣ ሰላምን የሚያደርጉ ብፁዓን ናቸው፣ የፈጣሪ ልጆች ይባላሉና ብሎ ፈጣሪ የሰጠንን ፈቃድ ስለሆነ ይህን ስለምታደርጉ አሁንም የፈጠረን አምላክ ይባረክ ይመስገን። አምላክ እግዚአብሔር አምላክ አላህ አምላክ ህዝባችንና ኢትዮጵያን ሀገራችንን ይባርክልን። አመሰግናለሁ። ሰላም ለእናንተ ይሁን። እሺ፣ ከሁሉ አስቀድሜ በዚህ የተገኘነውን ሁላችንን በህይወትና በጤንነት ጠብቆ በእንዲህ አይነት ሁኔታ እንድንታይ ይሄንን የምክክር ሂደት በጋራ እንድናካሂድ የረዳንን ልዑል እግዚአብሔርን አመሰግናለሁ። በቀል ምክክር ለኢትዮጵያ ሌላ መንገድ ሳይሆን ምክክር ብቻ ነው የሚያስፈልጋት። ኢትዮጵያ ከገባንባቸው ውጥንቅጥ ሁኔታዎች መውጣት የምንችለው በመመካከር ነው ብላችሁ በዚህ ምክክር ሂደት እምነት አሳድራችሁ በዚህ የተገኛችሁትን ሁላችሁንም እንኳን ደህና መጣችሁ ማለት እፈልጋለሁ። ውድ ወገኖቻችን፣ ውድ የኢትዮጵያ ልጆች፣ በእውነት እስከዛሬ ያሳለፍናቸው የመከራና የመራራ ዓመታት እዚህ ላይ በዚህ በምክክር ማብቃት አለባቸው። በዚህ ምክክር ሂደት አንደኛ የሰው ልጆች መሆናችንን የምናረጋግጥበት ነው የሚሆነው። ሁለተኛ ኢትዮጵያ ሀገራችንን የምናጸናበት ነው የሚሆነው። ሶስተኛ አዲስ የፖለቲካ ስርዓት እና ባህል የምንገነባበት የምናዋለድበት ነው የሚሆነው። ጎርሳን ገዋን ቀቡ። ስለሰማችሁኝ አመሰግናለሁ።